ከዚህ ቪዲዮ ምን ትማራላችሁ ቤተሰብ? አብርሃም ሄርሜላን ያፈቀራት ወዶ ሳይሆን ተገዶ ነው ሰዎችን ያስገደዱት። ለነሳ የዛሬው ቪዲዮ ትክክለኛ ነው። ገባሽ? ምን ያክል እንዴት እንደሚወዳት እንዴት እንደሚያፈቅራት ምን እንዳለ ታውቃላችሁ? ሄርሜላ ብሏት ነው ሄደው ትጨርሽ ብሎ ነው ጥሏት ነው ሄደው። አሁን እሷ ድሮ ደርስበታለሁ። እሷ ብልጥ ናት፣ ማርያም ስማርት ናት። ብላ ታስተካክለዋለች። ውዴ እየተስማሙ ነው። ሆነ ተስማሙ ነው። ምን አለ መሰለሽ ፋጥማ አለበት አይወድሽም ምናምን እና ሩታ ሄርሜላ ፋጥማ አይወልዱም አዳምጪኛ ቢኒያም ነው አይደለማ። ሄርሜላን እኮ በእውነት ለመናገር ሐቂቃ ከተባለ እዚህ ጋር እሱ ማን ነው የሆነ ሰው ጠርቶት አግኝቶት ሲያወራው ምን አለ? እኔ አሁን የማግባት ፍላጎት የለኝም ብሎ ነበረ። ፍሬው ላይ ነው ማን ላይ ነው ከሰማችሁ? ፍሬው ላይ ከዛሬ 10 አመት ምናምን ብሎ ተናግሯል አይደለም? ያደስለው በርጅና ወንኩ ሲሆን ነው አይደለም? አዳምጪኛ ልመጣልሽ እኮ ነው ውዴ። በመጀመሪያ እየበላሽ አንቺ እኔ ላውራ። እንደዛ ሲል ምን አሉ? በመሃል ላይ ተፈታተኑት። ማን ተፈታተነው? ሜሪና ዳኒ። አንተ ከሴት ጋር መሆን አትችልም፣ እሷ አንተ ተከሷ አርጉዝ ናት ምናምን ብለው ማለት ነው ሲሉት እንዴት እንደማላደርገው ብሎ ሄርሜላን 3-4 ከዚህ በፊት ፍቅር ጠይቃው አልፈልግም ያላት ሰው ነው። ዋሻውኝ ንገሩን። ሄጅበት ኖ የሚሄድበት አይደለም፣ እውነታውን ነው። አሁን አብርሃም ትዕግስት አለው። በዛ ትዕግስት ደግሞ ከሄድሽበት ያስጠላል። ገባሽ? አሁን ሩታ እያደረገች ያለችው ወራትን ጠብቂ ስላለቻት ያችን ቀን ነው ያስቆጠረቻት ያለችው እንጂ ሩታ ወጣ ነው አለች እኮ ወዴ ባክሽ። እሷ አብርሃምን ለማስቀናት ነው የተመንትን ዝም ብለው ነው ይወጣሉ። የት ነው የሚወጡት? ቢወጡ ባለፈው በሳምንት ጎንደር እንወጣለን ብለው ነበር። ለምን አልወጡም እስካሁን? እሺ ጎንደር አይደለም ያለው ደሴ ነው ያለው። እሺ ለምን አልወጡም? ደሴም ሆነ ጎንደር አልተመቻቸውና እንዴ? አንቺ ደግሞ አገር ቤት አሁን ብዙ ነገር እኮ ነው ያለው። እንዴ ምን ሆነች ነው? የትኛው አገር ቤት? አዲስ አበባ አይደል እንዴ ያሉት? እንዴ አዲስ አበባ ቢኖሩ ክፍለ ሀገር ዝም ብሎ መሄድ ይቻላል እንዴ? አሁን አይቻልም እኮ በጣም እንዴ። እኛ እኮ አሁን እሺ ዱባይ ስለሆነን ከአቡዳቢ ወደዚህ ቦታ መንቀሳቀስ አትችይም ትባልሽ። ለምን ጦርነት አለ? አዲስ አበባ ላይ መንቀሳቀስ አይቻልም። አሁን በጣም ከባድ ነው። ትናንትና በቀደም የሞተችዋ ልጅ ራሱ ይኸው እናቷ እንኳን የልጇን ህርም ሳታውጣ ነው የቀበሯት። ምን ሆነሽ ነው? ባንሳት እኮ አዲስ ቆይ ለምን በቃ ሞተች፣ ወሰዱት ሀገሯ ላይ ቀበሯት፣ እናቷ ቤት ሳታርፍ። ስለዚህ በጣም ምክንያቱ ምንድነው ነው ያልገባኝ ነገር። ጦርነት አለ እንደ ዱባይ? አዎ አለ እንዲያናው ዶን እሱ አላውቅም። ያው እኔ አሁን እዚህ ዱባይ እንደፈለሻት ገቢ አሁን እኔ አላውቅም። የኢትዮጵያን ነገር ለምን የምከታተለው ዱባይ ነኝ። ዱባይ ስለሆንኩኝ ጦርነት አለ እዚህ በቀን ማታ ይተኮሳል። ጦርነት ዓለም አቀፍ ነው። ኢትዮጵያም ነው። ምን ነው እኛ ቤሩትም ሁሉም ጋር ረብሻ ነው። ግን የኢትዮጵያው ደግሞ አለ። የትም እንደ ድሮ እንዲህ ዝም ብለሽ ሱክ ብሎ መሄድ መሰለሽ እንዴ? ድሮ ቀረኩ ነው ብያለሁ። ሰላምዬ እንዴት አመሸሽ? ስንታት ነው ባክሽ? አብርሃም ተናዶ ቢሄድ እኮ እነዛ ደስ ነው የሚላቸው። በሄርሜላ ተናዶ ሲሄድ እኮ ብለው ወዶቼ እንደሰማችሁት ዛሬ በጎች እያለቀሱ ነው። እውነት ሩታ ይገባታል። ሄርሜላ ሁሌም ታለቅሳለች፣ ይናደዳሉ እያሉ ነው። እንግዲህ ከነዚህ ምን ትማራላችሁ? ሀባይቤ ሩታ ጀግና አንበሳ ናት። ያለመነች ሄርሜላ ለምና እንደያዘችውና ሩታን ለማስለቀስ እየቆፈሩላት እንደሆነ በዚህ ቪዲዮ ትመለከታላችሁ ውዶች። ከነዚህስ ምን ተማራችሁ? እውነት ለመናገር በጣም የሚደብር ነው። እንግዲህ ሩታ ጠንካራ ጎበዝ፣ የኛ አንበሳ አሁንም ወደፊት እንደምትል ነው። ወደ ሌላ ሀገር ይዟት ለመሄድ ከ10 አመት በኋላ አብርሃም ሊያገባት ሄርሜላን አስባችሁታል? ሲያረጅ ማለት ነው ሙርኳዝ ሲይዝ። ውዶቼ ሸር ላይክ አድርጉ። የዛሬው ይለያል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።